ማዕከላዊ ኢትዮጵያ ሀዲያ ዞን ሆሳና ከተማ ተገኝቷል። በሆሳና ከተማ የሚገኘው የመንግስት ከፍተኛ ትምህርት ተቋም የሆነውን ዋቸሞ ዩኒቨርሲቲን ዛሬ የፕሮግራም ዝግጅት ክፍላችን ሰፋ ያለ መስተንግዶ በዋቸሞ ዩኒቨርሲቲ ይኖረዋል። ዋቸሞ ዩኒቨርሲቲ በነበረን ቆይታ ከፕሬዝዳንቱ ጋር ቆይታ አድርገናል። ያም ብቻ ሳይሆን በዓልን ወደ ቤተሰቦቻቸው ሳይመለሱ በትምህርት ገበታቸው ላይ ሆነው በዓልን እያከበሩ ከሚገኙ የዋቸሞ ዩኒቨርሲቲ ተማሪዎች ህብረት ጋርም ጥሩ ጊዜ አለን። ከነሱ ጋር ተጫዋውተን ስንመለስ ደግሞ በዋቸሞ ዩኒቨርሲቲ ንግስት ኢሌኒ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቆይታ መናረግ ይሆናል። በሆስፒታል ቆይታችን ያልተዘመረለት ጀግና ዶክተር አግኝተናል። ይህ ዶክተር በመልስ ቀኑ ወደ ስራ ገበታው በመሄድ የስራው ዲሲፕሊን የሚጠብቀውን አንዲትን እናት የማዋለድ ትልቅ ስራና ጀብድ ፈጽሟል። ይሄ በብዙዎች ዘንድ አነጋጋሪ አድርጓል። ሙሉ ታሪኩንም ከሳቸው ጋር በነበረን ቆይታ የምናስዳስስ ይሆናል። በያላችሁበት መልካም በዓል ይሁንላችሁ። ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ዶክተር ዳዊት አየሱ ይባላለው የዋቸሞ ዩኒቨርሲቲ ፕሬዝዳንት ነኝ። ከሁሉ አስቀድሜ መላው ኢትዮጵያ ክርስትና እምነት ተከታዮችን እንኳን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በዋቸሞ ዩኒቨርሲቲ በአገር ደረጃ የተቀመጠው የትምህርት ፍኖተ ካርታና ትግበራ መሰረት ባደረገ መንገድ የተመደበው ኮምፕሬሄንሲቭ ወይንም አጠቃላይ ዩኒቨርሲቲ በሚባል ደረጃ ውስጥ ነው ያለው። ያ ደግሞ አጠቃላይ ዩኒቨርሲቲ ደረጃ ውስጥ ምን መከናወን አለበት የሚለውን ቅድሚያ የመለየት ስራዎች ነው የሰራነው። ከሰራናቸው ስራዎች አንዱ እና የመጀመሪያው አጠቃላይ አሁን ኢትዮጵያ ባለንበት ደረጃና በደረስንበት ኢኮኖሚ ማህበራዊና ቴክኖሎጂን መሰረት ያደረገ ፍትሃዊ ተደራሽና ጥራት ያለው ትምህርት ለሁሉም የማዳረስ ስራ ማጠናከር ስራ ነው የሰራነው። ከዛም አልፎ ተርፎ በማህበረሰብ አገልግሎት ዘርፍ ላይ አጠቃላይ መጀመሪያ ላይ የማህበረሰቡ ፍላጎትና ዩኒቨርሲቲ የሚሰጠው አገልግሎት በአንድ ገጽ ላይ ነው መሆን ያለበትና መጀመሪያ ጥናት ቡድን አደራጅተን ማህበረሰቡ ምን ይፈልጋል የሚሉ ፍላጎት ነው የለየነው። ከለየናቸው ፍላጎት መጀመሪያ ሆኖ የወጣው አቅም ግንባታ ነው። ስለዚህ ዩኒቨርሲቲ ዕውቀት ማዕከል ከመሆኑ አንፃር በዚህ ዘርፍ ላይ አቅም ግንባታ እንፈልጋለን፣ ስልጠናዎችን እንፈልጋለን በሚል ትልቁ የመጣው እሱ ነው። ከዚህ ጋር ተያይዞ አጠቃላይ ማህበረሰቡ ፍላጎት ዓለም አቀፍና ዩኒቨርሲቲ ደረጃ ያሉ ዕውቀቶችንና ሌሎች ደግሞ ፕራክቲካል የሆኑ ተግባራዊ የሆኑ ኤክስፒሪየንሶችን ደምረን አቅም ግንባታ ስራዎችን በስፋት የሰራንበት ሁኔታ አለ። በምርምር ስራዎች ጋር ስንመጣ አንደኛ አጠቃላይ የምርምር ስራዎቻችን ጭብጥ ተኮር ወይንም ቴማቲክ መሆን አለበት። ቁንጽል እይታ ሳይሆን አንድን ችግር በመናይበት ወቅትም እንዲሁም ደግሞ መፍትሄ በመናበጅበት ወቅት ላይ የተወሰነች ፓርት መዘንና ነቅሰን ብቻ አውጥተን ሳይሆን ችግሩን በሆሊስቲክ እይታ ማየት ያስፈልገናል በሚለው ምርምሮቻችን ጭብጥ ተኮር ወይንም ቴማቲክ እንዲሆን አድርገናል። በሶስተኛ ደረጃ የአጠቃላይ ሰፊ ህዝብ የሚጠቀምበት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አለን። ስሙም ንግስት ኢሌኒ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ይባላል። ያ ሆስፒታል መጀመሪያ ያለበትን ችግር ለይተን በአንድ በኩል ማህበረሰቡ ጥራት ያለው የሕክምና አገልግሎት ማግኘት እንዲችል የተጓደሉ የመድኃኒት ሪኤጀንት ላቦራቶሪን የማጠናከር ስራዎችን በስፋት ነው የሰራነው። ለማህበረሰቡ ተደራሽ ማድረግ ችለናል።
ከዛም አልፎ አጠቃላይ ፈጣን ቀልጣፋና ተደራሽ አገልግሎት ለመስጠት አሁን ባለው በወረቀት ሲስተም ህብረተሰቡን ማርካት ስለማይቻል ሙሉ ሆስፒታል የሚሰጠው አገልግሎት በዲጂታይዜሽን መደገፍ አለበት ብለን ያለንበትም ዲጂታል ኤራ ስለሆነ ያ ኢኒሺዬቲቭ ተቀበለን ወደ ተግባር የገባንበት ሁኔታ ነው። ዋቸሞ ዩኒቨርሲቲ በነገራችን ላይ በጣም አምሮበታል። በጣም ደስ የሚል ነገር አለ። የአረንጓዴ ልማቱ አጠቃላይ ነገሩ ኢንፍራስትራክቸር ላይ የተሰሩ ስራዎች በጣም ደስ ይላሉ። ቦታው ለመማር ማስተማር ምቹ ሆኗል። እርሶ በዓልን እንዴት ነው ከዩኒቨርሲቲው ማህበረሰብ ጋር ከተማሪዎቹ ጋር የሚያከብሩት የሚያሳልፉት እንዴት ነው? እስኪ ከተማሪዎቻችን ጋር አብረን ነው የምናሳልፈው። ከተማሪዎቻችን ጋር አብረን የምናሳልፍበት ምክንያት ተማሪዎቻችን ከተለያዩ ኢትዮጵያ ኮርነር የመጡ ናቸው። ስለዚህ የመጡት እናት አባታቸውን ትተው ዩኒቨርሲቲ ያሉ አመራሮችም ማህበረሰቡም እናታችን ነው አባታችን ነው ወንድማችን ነው እህታችን ብለው ነው የመጡትና ተማሪዎች ቤተሰባዊነታቸው እንዲሰማቸው ከዋዜማ ጀምረን ነው የምንሰራው። ሙያ ያላቸው እየሰሩ ሴቶች የሆኑ ደግሞ ኪችንም ሊገቡ ይችላሉ ይገባሉ ሙያቸውን። እሺ ሴቶችም ገብቶ ኖርማል ከሚሰሩ እናቶች ጋር በጋራ ሆኖ እናቶች እንትን ሲሰሩ እነሱም እየደገፉ ቁልቁልም ማቁላላት ሌላም ነገር ደመቅ ያደርጉታል ከዋዜማ ጀምሮ ማለት ነው። ያ ስሜቱ አሪፍ ነው። ያ ስሜት ነው። ከዛም አልፎ ተርፎ አጠቃላይ እንደ ኢትዮጵያዊነታችን በባል ጊዜ አጠቃላይ የሚበሉ የባህል ምግብ ብቻ ሳይሆን ኮፊ ሰርሞኒ ቡና ሰርሞኒ አለ፣ ፈንዲሻው ጭሳጭሱ አለ፣ ቀጠማውም ተበትኖ ዳቦም ተቆርሶ በዛ ደግሞ እንደ ቤተሰባዊነት እንዲሰማቸው አብረን ነው የምናደርገው። እኛም ያው እንደ ዩኒቨርሲቲ ፕሬዝዳንትም የነሱም አባት ሌሎችም እናቶች አሉ አብረናቸው ሆነን ዳቦ ቆርሰን አካፍለን እነሱም ደስ ያላቸው ባሉን በኢትዮጵያዊ ጨዋነት በጋራ የምናከብርበት ነው የሚሆነው። ስለዚህ ምንም ከቤት የሚጎድል ነገር የለም። ሁሉ ሙሉ ነው። ራሳቸውም ባሉን ደመቅ ነው የሚያደርጉት ማለት ነው። እርሱም ማድ ይጋራሉ ከነሱ ጋር አብረናቸው ነው ምሳ ምንበላ መብላት መጠጣት ምሳ አብረናቸው ደስ በሚል ሁኔታ ከነሱ ጋር ማሳለፍ። እንግዲህ ተማሪዎች እዚህ ጋር በልተው ጠጥተው ነፋሻማ አየር ላይ ቁጭ ብለው ለትምህርታቸውን በጣም አሪፍ ግባት ይሆናልና እርሶ ደግሞ በግል እንደ ዶክተር ዳዊት የትንሳኤ በዓልን እያከበርን ነው የምንገኘው። እንዴት ነው አከባበሮት? እንዴት ነው የሚያከብሩት? ከዚህ ቀደምም ወደ ዩኒቨርሲቲ ፕሬዝዳንትነት ከመምጣቱም ጀምሮ ሌላም ሊሆን ይችላል አከባበሩ በዓል እንዴት ነው እርሶ ጋር ዶክተር ዴቭ ጋር? አመሰግናለሁ። ባሉ በጣም ኢትዮጵያ ውስጥ ስናከብር ልዩ የሚያደርጋቸው ነገሮች አሉ። በቤተሰብ ሰብሰብ ብለን ምስጋና የምናቀርብበት። ስለዚህ ያለፉ ጊዜያቶች ብዙ መልካም ነገሮችም ይኖራሉ፣ ብዙ ቻሌንጆችም ይኖራሉ። መልካም ነገሮችን እንድንቋደስ አድርጎ እነዚህ ደግሞ የሚያጋጥሙንን ተግዳሮችንም አሻግሮ ለባሉ ያደረሰንን ፈጣሪ በማመስገን ምስጋና በማቅረብ ነው ምን ጀምሮ ከዛ በኋላ ቤት ያፈራውን ነገር ማዘጋጀት ነው። እነዚህ ነገሮች ካዘጋጀን በኋላ ከማህበረሰቡ በተለይ አቅመ ደካማ የሆኑ አብሮነት ላይ ወላጅ ያጡ ልጆችን ሰብሰብ አድርገን ደግሞ ከነሱ ጋር ስንበላ ደስታችን እሱ ነው። በጣም ደስ። ስለዚህ ቀድመን ማድ መጋራት ምን ጀምረው አቅም ያጡ አንድ ደግሞ ገንዘብ አጥቶ ባሉን ማክበር ካልቻሉት ሰዎች ጋር አብረን ሆነን ያለችዋ ነገር እንቆርሳለን ማለት እና ከቆረስን በኋላ ደግሞ የተለያዩ እንድጠየቁ የሚፈልጉ ማህበረሰባችን አካሎች አሉ። አንድ ደግሞ በተደጋጋሚ በእንደዚህ ገጠመኝ ወልጆቻቸውን ያጡ እናቶች ይኖራሉ። እነሱንም በማጽናናት አይዟችሁ በማለት ሄዶ በመጠየቅ እኛ አለን ልጆቻችሁንን አብረን እናከብራለን በርቱ እያለን ከነሱ ጋር ደግሞ እንዳይሰማቸው የነሱን ክፍተት በመሙላት በጋራ የምናከብርበት ሁኔታ ነው ያለው። በጣም እናመሰግናለን። ቆይታ እናደርጋለን። ሌሎች ቦታዎችንም እንግዲህ ዩኒቨርሲቲ ውስጥ ዞር እያልን ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁን ቆዩ። በያላችሁበት መልካም በዓል ይሁንላችሁ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
ክብራትና ክብራን ውድ ተመልካቾቻችን የምንገኘው ዋቸሞ ዩኒቨርሲቲ ነው። በዓልን በዋቸሞ ዩኒቨርሲቲ እያከበርን እንገኛለን። ዋቸሞ ዩኒቨርሲቲ በጣም ዘርፈ ብዙ የሆኑ ለውጦችን በግንባታ በተለያዩ ጉዳዮች እያከናወነ ነው። እንግዲህ ይህንን እየመሩ የሚገኙት ደግሞ ዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት ናቸው። ዶክተር እስኪ እዚህ ጋር እየተከናወነ ያለው ነገር ለተመልካቾቻችን ግልጽ ቢያደርጉልን። አመሰግናለሁ። አጠቃላይ ዋቸሞ ዩኒቨርሲቲ እየሰራን ካለነው መሰረተ ልማት ጎን ለጎን በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ ኢኒሼቲቮች አሉ። እነሱ አንዱ የግሪን ሌጋሲ ነው፣ ሁለተኛው ኮሪደር ልማት ነው። ሁለቱንም በማቀናጀት ዩኒቨርሲቲ ውስጥ ማሳየት ብንችል አንደኛ እኛም ተጠቃሚ እንሆናለን፣ ሁለተኛ ዩኒቨርሲቲያችን ሪብራንድ ለማድረግ ከፍተኛ እድል የሚፈጥር ከመሆኑ አንፃር እዚህ ጋር ላንድስኬፕ ሰርተን ሳር እየተከልን ያለነው ዛፎች አገር በቀልና ዘመናዊ የሆኑ ዛፎችንም ጎን ለጎን ተከላ በሰፊው እያደረገን ነው ያለነው የምንመለከታቸው። ከዛም አልፎ ደግሞ ኮሪደር ልማት ስራዎቻችን ላይ ሰው ቁጭ ብሎ የሚዝናናበት ጉዳይ ካለው የሚወያይበት ቦታ ሳይሄድ የሚወያይበት የውስጡን ነገር ደግሞ የሚያወጋበት አካባቢ ያስፈልጋል። ሌላ ደግሞ የኛ ሰራተኞቻችንና መምህራኖቻችን ደግሞ አንድ ካስተማሩ በኋላ ከሰሩ በኋላ ንጹህ አየር መተንፈስ እንዲሁ ደግሞ ተንፍሰው ሐሳብ የሚሰበስቡበት ሐሳብ የሚያፈልቁበት ኢንቫይሮንመንት ያስፈልጋል። ለዛው ደግሞ በተፈጥሮ የተገነባ መቀመጫ በዚሁ ልክ እስከ ታች ድረስ የገነባብንበት ሁኔታ ነው ያለው። እነዚህ ደግሞ መቀመጫዎች ውስጥ ደግሞ ማብራቶችን እያስገባን ነው ያለው። ላይቶች እየተዘረጉ ነው፣ እየተመለከትን ነው ያለ ነው። እንደምታየው ከሆነ እነዚህ ሲቲ ኤሪያዎች አካባቢ የተከልናቸው ዛፎች በተለምዶ የክሪስማስ ትሪ ወይንም የገና ዛፎች የሚባሉ ናቸውና በበዓል ወቅት ላይ ትንሽ ዲም ላይት ለማታ ገጽታ በላዩ ላይ ውበቱን የበለጠ ይጨምራል። ስለዚህ ደመቅ ያለ አካባቢ በቀላሉ የሚታይበትና ውበትን ሌላ ቦታ ሳንሄድ እዚሁ ሐሳብንም ፍለጋ ሌላ ቦታ ሳንሄድ የተመነጩ ሐሳቦችን ሰብሰብ አድርገን ደግሞ ካስተማይዝ አድርገን ሎካል ኤንቫይሮንመንት በሚመስል መንገድ ካደረስን ደስ ይላል። በዛው መዝናኛና ምቹ ጽዱና ውብ አካባቢ ለመፍጠር ያደረግናቸው ጥረቶች ናቸው። በጣም ደስ ይላል። እነዚህ የሚታያቸው በአራት ወር ነው የጨረስነው። ይሄ ልምድ ያገኘ ነው። አጠቃላይ አዲስ አበባ አካባቢ እየተሰሩ ያሉ ፕሮጀክቶች እየወረዱ ነው። ማታ እስከ ምሽቱ 6 ሰዓት ነው የሚገነባው። በማታ ሽፍት የሚሰራው ማታ ሽፍት ማብራት አለ፣ ሰው አለን፣ ግባት አለን። ለምንድን ነው 8 ሰዓት ብቻ ምን ጠብቀው ማታም ለምን እነዚህ ስራዎችን አብረን አናከናውንም በሚል ስሜት እነዚህ ጉዳዮችን ማታም እየሰራን አጭር 4 ወር ውስጥ ይሄ ነገር ማድረስ ይችላል ማለት ነው። ያዘገጠመኝ ካለ ሌላም ነገር ለተመልካቾቻችን ቢያጫውቱልን አመሰግናለሁ። ያው ብዙ ባል እንደዚሁ ከአብዛኛ ጊዜ ማህበረሰቡ ጋር ነው የምናሳልፈውና ምናልባት አንድ ወቅት ላይ ያጋጠመኝ ባል ላይ ያጫውቱን አጋጣሚ ያው በባል ያለንን እያካፈልን ነው ምናልፈውና ገጣሚ የሆነ ሰው መንገድ ላይ አገኘና ኪስ ውስጥ ያለችኝን አውጥቼ አካፍዬ ትንሽ ሰጠውትና አንተ እስካሁን ትልቁን እየተጠቀምክ ቆይተሃል፣ እሱን ለራሴ ውሰድና የሰጡትን ብር ማለት ነው ለራሴ ውሰድና ለኔ ስጠልኝ የሰጡትን ነገር አልቀበልም ማለት ያኛውን ስጠኝ፣ ይሄ አንተ ጋር ይቆይ እስካሁን አንተ በትልቁ እየተዝናና ቆይተሃል፣ አሁን በትልቁ እኔ ልዝናና፣ ዛሬ የኛ ቀን ነውና ምን አሉት። ግን ብዙ ሰው እኛን የሚያስበው እንደዚህ በዓላት ስለሆነ ማሰባችሁ ካልቀረ ዳቦስ አድርግ ለምስጋናው አስቡን ስል እንግዲህ ያው አንድ ቀን ገጠመኝ ነው። እንግዲህ ቃሉን ተቀብዬ እርኩ ለሱ ሰጥቶ ሳይገዙት አይመለስ
እና ምን አረክስባል ያው እንደዚህ ገልብጠህ ስጠኝ ለበጎ ተግባር ውሏል ስላለኝ እሱ ነውና ባለን ነገር እንዝናናኛ ዛሬ በዛሬ ባይገዛም ችግር የለውም ባለን ነገር በጣም ችግር የለውም ብለን ያሳለፍኩት ቀን ነው ትዝ ይመለኝ እንኳን አደረሰን ክብራትና ክብራን ዋቸሞ ዩኒቨርሲቲ በአማረ ሁኔታ በጣም በብዙ መንገዶች ትራንስፎርም አድርጎ በመሰረተ ልማት በግንባታ በኮሪደር ልማት በእሳቸው አመራር ሰጪነት አጠቃላይ ዩኒቨርሲቲው ማህበረሰብን በማሳተፍ በጣም ዘርፈ ብዙ አመርቂ ስራዎች እየተሰሩ ነው። እጅግ በጣም ቆንጆ ቆይታ አድርገናል። ዶክተር የእንኳን አደረሳችሁ መልእክት ያስተላልፉና ቆይታችንን እናጠናቀናለን። አመሰግናለሁ። ውድ ኢትዮጵያን ክቡራንና ክቡራት የተለያዩ ቦታ የምትኖሩ ኢትዮጵያንና ትውልደ ኢትዮጵያን እንዲሁም አገራችን ውስጥ የምትኖሩ የክርስትና እምነት ተከታዮች እንኳን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ ደግሞ የፍቅር፣ የሰላም፣ የእረፍት፣ የአብሮነት እንዲሆንልን እመኛለሁ። ይህ በዓል እንግዲህ የኢትዮጵያችን ከፍታ የሚጨምርበት ፍቅራችን የሚጎለብትበት ያለንን ነገር ደግሞ ከወንድሞቻችን ጋር ተካፍለን በመብላት ፍቅራችን የምናሳይበት አብሮነታችንና ኢትዮጵያን ደግሞ የማካፈል ባህላችን የምናዳብርበት እንዲሆንልን እመኛለሁ። ዶክተር ይድነቃቸው ደዳቸው እባላለሁ። የዋቸሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ነኝ። ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት እወዳለሁ። ሆስፒታላችን አዲስ ሪፎርም ከተደረገበት ጊዜ ጀምሮ ያም ማለት በዚህ ባለፉት 4 ወራት ውስጥ የተለያዩ የለውጥ እንቅስቃሴዎችን እያደረግን እንገኛለን። ያው እንደ ሆስፒታል ማኔጅመንት እንደ አዲስ ከተዋቀረ በኋላ ቀጥታ ወደ ስራ ስንገባ የሆስፒታል ውስጥ መምጣት ያለባቸውን ለውጦች የመለየት ስራ ሰርተናል። በአጭር ጊዜ ሊፈቱ የሚችሉ፣ በመካከለኛ ጊዜ ሊፈቱ የሚችሉና በረጅም ጊዜ ሊፈቱ የሚችሉ የሆስፒታል ችግሮችን ከለየን በኋላ በአጭር ጊዜ በጣም አንገብጋቢ መፍትሄ ያስፈልጋቸዋል ብለን ያሰብናቸው ለምሳሌ የመድኃኒት አቅርቦት ላይ ትኩረት መስጠት እንዳለብን፣ የላቦራቶሪ ግብዓቶች ማሟላት፣ የሆስፒታል ጽዳትና ለተገልጋዩ ምቹ የማድረግ ስራ፣ ሌላው ደግሞ የሆስፒታል የሴኩሪቲ የደህንነት አገልግሎቱን ከማዘመን ጋር ተያይዞ ሰፊ ስራዎችን በአጭር ጊዜ ለመስራት አቅደን ስንንቀሳቀስ ቆይተናል ማለት ነው። ተክሌ ጃጆ ይባላለሁ። ዋቸሞ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ቺፍ አስተዳደርና ልማት ዳይሬክተር ነኝ። ሆስፒታሉ ከተቋቋመለት ዓላማ አንጻር ለህብረተሰቡ በቂ የሆነ አገልግሎት መስጠት ነው ትልቁ ጎል ነው የሚባለው። በዙሪያ ያሉትንና በተለያዩ ሪፈር የሚመጡ ሰዎችን የተሟላ የህክምና አገልግሎት ከመነሻ እስከ መጨረሻ ድረስ ያለውን አገልግሎት መስጠት ነው ዋናው ዓላማ ማለት ነው። ለዚህ ተብሎ የብዙ የሆነ ፕሮፌሽኖች ስብጥር ያለበት ባለሙያ ተቀጥሮ ባለሙያና አስተዳደር ሰራተኞች በተሟላ መልኩ ተደራጅቶ ስራ እየሰራ ያለው ሆስፒታል ነው። ያው እንደሚታወቀው ኮምፕሬሄንሲቭ ሆስፒታል ነው። ከዚህ አንጻር ወደ 16 የሚሆኑ ወረዳዎች እና 6 የሆኑ የግል ተቋማት በዚህ ሆስፒታል ላይ ከዚህ ሆስፒታል ጋር ውል ገብቶ የማህበረሰብ አቀፍ ጤና መድን ይጠቀማሉ ማለት ነው። ዶክተር ኤርሚያስ ሞሌቶ ይባላለሁ። በዋቸሞ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ነኝ። ባለፉት 4 ወራት በዩኒቨርሲቲያችን የተለያዩ የፕሮጀክት ስራዎች እየተሰሩ ይገኛሉ። ይህም ለተማሪዎች ምቹ አካባቢን ከመፍጠር ለግቢው ማህበረሰብ ምቹ የስራ አካባቢን ከመፍጠር አንጻር
የተያዙ ፕሮጀክቶች ነበሩ። እነዚህ ፕሮጀክቶች ሳይቆራረጡ በተያዘላቸው ጊዜ እንዲሄዱ ለምሳሌ የላንድስኬፕ ስራ በተጠናከረ ሁኔታ እየሄደ አለ። የውስጥ ለውስጥ አስፋልትም ከዚህ በፊት ተጀምሮ የነበረ አሁን በተጠናከረ ሁኔታ ሰዓት፣ ወራትን፣ ቀናትን በእቅድ ይዘን በእያንዳንዱ ቀን በየሳምንቱ ምን እየተሰራ እንደሆነ ክትትል በማድረግ ስራዎች እየተሰሩ ይገኛሉ። ይህም አንዱ የአስፋልት ስራ ሲሆን ሁለተኛው የላንድስኬፕ ነው። ሌላኛው ደግሞ መኖሪያ ቤት ለግቢው ማህበረሰብ በተለይም ለመምህራን ለማድረስ ተይዞ ሲሰራ የነበረውን መኖሪያ ቤት በፍጥነት እንዲያልቅ ከፍተኛ ክትትል በማድረግ ዛሬ ቤቶቹ ወደ መጠናቀቅ እየደረሱ ይገኛሉ። አሁን ያለንበት ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ነው። ዱራሜ ካምፓስ እንደማንኛውም ከፍተኛ ትምህርት ተቋም 3 ዋና ተልእኮችን ተቀብሎ ስራውን እየሰራ ያለ ተቋም ነው። በአሁኑ ጊዜ በተከታታይና በመጀመሪያ ዲግሪ ወደ 5000 የሚጣጉ ተማሪዎችን ነው እያስተማረ የሚገኘው። ከዚህ አንጻር በማህበረሰብ አገልግሎት በምርምርና በዚህ በመማር ማስተማር ትምህርት ጥራትን ከማስጠበቅ አንጻር ሰፊ ስራዎችን እየሰራ የሚገኝ ተቋም ነው። ከዚህ አንጻር ለመማር ማስተማሩ ምቹ የሆነ የመማሪያ አካባቢን ከመፍጠር አንጻር አሁን በአሁኑ ጊዜ ግቢ ውስጥ ከፍተኛ የሆነ ውሃ ያለበትና ከዚህ በፊት ለእንቅስቃሴ ምቹ ያልሆነ ግቢ የነበረውን 1 ቢሊዮን በላይ ብር በባጀት ተመድቦ የመንገድ ውስጥ ለውስጥ የአስፓልት ስራና ኮብልስቶን የማንጠፍ ስራዎች እየተሰሩ ይገኛሉ። በአጠቃላይ ግቢ ውስጥ ወደ 2.3 የአስፓልት መንገድ ስራና 6.6 የኮብልስቶን ንጣፍ ስራዎች በአጠቃላይ ወደ 9.8 ኪሎ ሜትር አካባቢ የመንገድ ስራ ፕሮጀክት ነው እየተሰራ የሚገኘው። ስሜ ዶክተር ኡትኖ ወራቦ ይባላል። የዋቸሞ ዩኒቨርሲቲ የግንባታ ፕሮጀክት ስራ አስኪያጅ ነኝ። በዋቸሞ ዩኒቨርሲቲ አሁን ባለው አጠቃላይ የ29 ፕሮጀክቶች ግንባታ ላይ አሉ። በዋናነት 4ቱም ካምፓሶች የምንላቸው ዋናው ካምፓስ ዱራሜ ካምፓስ ሆስፒታልን ንግስት ሌኒ ሆስፒታልና የአዲሱ ሆስፒታል ናቸው ማለት ነው የሚገኙት። ከዛ በተጨማሪ በምርምር ማዕከላትን የሚያገናኙ መንገዶች እየተሰሩ ናቸው ማለት ነው። አሁን በግቢ ውስጥ በዋናነት እየተገነቡ ካሉት አንዱ 10 ኪሎ ሜትር በላይ የሚሸፍን የውስጥ ለውስጥ አስፋልት መንገድና ከሱ ጋር ተያይዞ እየተሰራ ያለው ላንድስኬፕ አለ፣ ወክዋይ አለ። በተሻለ ደግሞ ለመኪና ማቆሚያ የምንለው ወደ 9500 ካሬ ሜትር መኪና ፓርኪንግ አለ። እንደገና ደግሞ ሴንትራል ፕላዛ ብለን የምንጠራው አንድ ሰፊ ፕሮጀክት አለን ማለት ነው።